በጣም ያሳዝናል። አመሰግናለሁ። እሺ አውያ አመሰግናለሁ። እሱን ካልተረዱ ደግሞ እሱን እኮ አስረድተናል። ጀስት ቪዲዮ ራሱ እኮ ሲሰራ 25 የዲሊቨሪያችሁን ከፍላችሁ መውሰድ ትችላላችሁ ነው ብላ የሰራች ፍቅር ራሱ። ፍቅር ደግሞ እንደዚህ ቮይስ መስራት አትችልም። መዝሙር ነው የምትሰራ። ብዙ ጊዜ ልብሱን ከማስታወቂያ ስትሰራ በመዝሙር ነው ሰርታ ፖስት አድርጋ እንትን የምትለው። አንዳንድ ጊዜ ሙዚቃ ልትቀላቀል ትችላለች። ከዛ ውጭ ፍቅር በንግግር የምትሰራበትን ቪዲዮ በጣም ሩቅ ቦታ ሄዳችሁ ነው የምታገኙት። አትችልም። የቻለችውን ያክል ተናገረች። ሰው ደግሞ በፈለገ መንገድ ጠምዝዞ ሰምቶታል። እንደዛም ቢሆን ደግሞ ብንሸጥ ራሱ እኔ ብር ተከፍሎ ነው የሚመጣው አይደል? ከኢትዮጵያ እቃ ስናመጣ በ1 ኪሎ 10 ድርሃም ከፍለን ነው የምናመጣ በ1 ኪሎ። እዚህ ሲደርስ ደግሞ ወይ ኤርፖርት ወይ ዴራ ሄደን ስንቀበል ካር ሊፍት ይዘን ወይ በሆነ መንገድ ነው ሄደን የምናመጣ። ብር ከፍለን ነው የምናመጣ፣ በነፃ አይደለም የምናመጣው። ብንሸጥ እንኳን እንችላለን፣ ግን በእምነታችን ደረጃ እንደዚህ አይነት ነገር አይፈቀድም። እንደዛ አይነት ደግሞ ህሊናም የለኝም። እኔ የጸበል መሸጥ ስትራቴጂም አልነበረኝም። በጸበል ነው ገበያችሁን የምታሟሙቁት? ኔቨር። ጸበል ዴይ ቱ ዴይ አይደለም እኮ እኛ ጋር የምታገኙት። መጣ ጸበሉን ውሰዱ ብለን ቪዲዮ ሰራን። 2 ቀን ብቻ ስለ ጸበል ተወራ። ከዛ በኋላ ጸበሉን ጨርሰናል ብላ ቪዲዮ ሰርታለች። የምንገባ ማሟሟቅ ነው ይሄ። ከዛ በኋላ ይቀጥላል እኮ። ጸበል ሳይመጣ በፊት እኮ ኦርደር እያወጣች ነበር። ጸበል ሳይመጣ በፊት እኮ እቃ ስንሸጥ ነበር እኮ። ስንት ዓመት? 4 ዓመታችን እኮ ነው እዚህ ሚዲያ ላይ ልብስ መሸጥ ከጀመርን እኛ። ዛሬ አይደለም። የጸበል ምንጭ ቤት ውስጥ የለም። የምናመጣ በአመት 1 ወይ 2 3 ምናልባት ከመጣ በቃ፣ ከዛ በላይ አይመጣም። ይህንንም ሰሞኑን ስለተመላለስኩ ነው ጸበል እየመጣ ያለ። ከዛ ውጭ ጸበል አምጥተን አንሸጥም እኛ። እንደዛ አይነትም አላማ የለንም። ወደፊትም ግን አመጣለሁ ጸበል። ከዚህ በኋላ አላመጣም ብዬ ነበር፣ አመጣለሁ። የታመመ ሰው 1 ሰው ይፈወስበታል። 1000 ሰው ደግሞ ትባላላችሁ፣ ትሳደባላችሁ፣ ትቀጥላላችሁ። አልሰማችሁ። ሳንታ በጣም ይቅርታ ወንድሜ። ወይ ገኒ ኦኬ ቀሳ ገኒ እሺ በቃ ዋየውል እኔ 1-2 ጸበል አምጥቼ ነበርና ጸበል እምነት እንደዚህ ማተብ የዘውተር ጸሎት አምጥቼ እንደዚህ ስጦታ ሰጥቻለሁ። እና ብዙ ጊዜ እንደውም የሚያሳዝነው ያልደረሳቸው ሰዎች በጣም በቃ ሲለምኑ ምናለ ብዙ ሰው ባመጣ ነው የሚያስብለው። እና ዋናው ነገር ጸበል የምታመጣው ለበረከት ነው አይደል? በረከት ደግሞ የምታገኘው ጸበሉ ለደረሳቸው ሰዎች ነው። ጸበሉ ደርሷቸው የዳኑ ምስክርነት የሰጡ ወይ አንተን ያመሰገኑ ነው። ሰው ትኩረት ማድረግ ያለብህ ማየት ያለብህ ያን ያመጣኸውን ጸበል ተጠቅመው እግዚአብሔርን ያመሰገኑ አንተን ያመሰገኑትን እንጂ እንደዚህ የሚተቹ ምናምን ሰዎች ላይ በዚህ ልክ ልትረበሽ ምናምን አይገባም። እና ብዙ ሰዎች ያመጣሉ። የሚዲያ ሰው ብቻ ሳይሆን ኢትዮጵያ ሄዶ የመጣ ማንም ክርስቲያን ጸበልና እምነት ነው ይዞ የሚመጣው። ምክንያቱም ሌሎች ነገሮች በሙሉ እዚሁ ሀገር ይሸጣሉ። ገባ? ስለዚህ እኔ ይመስለኛል የቪዲዮ አሰራርህ የተወሰነ ቅሬታ ያላቸው ሰዎች አሉ። እሱም እንግዲህ ያንተን ፍቅር ስለማያውቋት ይሆናል። ግን ጸበል ማምጣቱ ምንም ችግር ያለው አይመስለኝም። እኛም ነገ ሀገር ቤት ሄጄ ስመጣ ለእህቶቼ ያንን ነው ማለት የምችለው። በርበሬ በመጣ በርበሬ እዚህ ይሸጣል። ማይሸጥ ነገር በረከት የሚገኝበት ነገር ጸበልና እምነት ነው። ገብተዋል? በዛ ነገር ብዙ ሰው ማዳም ቤት ውስጥ ሆኖ የሚሰሩ እህቶች ይድናሉ። ሰው እንደ እምነቱ ነው የሚድነው። እና ያን ጸበል አምጣልኝ ካሉ ምንም ችግር የለውም። እኔ በዚህ ደረጃ አትረበሽ ለማለት ነው ወንድም። እሺ ሳንታ በጣም አመሰግናለሁ ወንድም። ቅድም ለማውራት ገብተህ ነበር፣ ስላወረድኩ በጣም ይቅርታ። በቂ በነገራችን ላይ እኔ ነኝ እሱን ያስገባሁት። ሞዴሬተር አነሳብኝ። አጋጣሚ እሱ እንዲያወራ ስለፈለጉ አላነሳውም እኮ። ቆይ እሺ ችግር የለውም። ዮኒ ቤት ምን ስህተት ነው የተፈጠረው መሰለኝ? ዮኒ በዛ ደረጃ ክፋት ያለበትም አይመስለኝም። ያስረዳውና የነገረው ሰው ነው እንጂ አሁን ስቲል እሱ ያልተረዳው ስለ 25ቱ አልተረዳም። 25 ሀዊ ጠቅሷለች። ያን 25 ብር ራሱ ድርጅቱ ይህንን 25 ድርሃም ለመሰብሰብ እንደተደራጀ እንደተመሰረተ አያውቅም። አልነገሩትም ይህንን ነገር ማለት ነው። ለዛ ነው ግዴታ አንድ ሰው 10 ቀሚስም ወሰደ የአንድ መርፌም ወሰደ 25 ድርሃም መውሰዱ አይቀርም የባለ ድርጅቱ የዲሊቨሪው። ሁለተኛ እንዴት አመጣው እንዴት አስገባው ምናምን ለሚባለውም ደግሞ 18 ሌትሩ ራሱ እንዴት ችላ አስገባው ለሚባለው ሰውም አግዘው ከልጆች ከጓደኞችም ጋር እንዳመጣው ይህን ነገር እንድታስረዳም ጊዜ አልሰጥህም። እሱ
ዮኒ ማለት ነው። በዛ ደረጃ ብሎ አይደለም እኮ ጥያቄ ጠየቀኝ። በስድብ ነው የጀመረ እንዳየኸው። አዎ በዛ ደረጃ መጨረሻ ላይ ቢሆን አስረዱት። እሱንም ቢሆን አንተ ለተከታዮች ቪዲዮም ሰርተ ቅድም ላይቭም ገብተ አስረድታችኋል። የተረዱት ተረድተዋል። ስለዚህ አሁንም ቢሆን ዮኒም ቢሆን መረዳት ያለበት ስለዛ ስለ 25 ብሩ ለምንድን ነው 25 ብር የተባለው? ድርጅቱ ያንተ ቢሆን እሺ ነፃ ራሱ አደርስላቸው። ግን ድርጅቱ የሌላ ሰው ስለሆነ ጸበልም ያዘ መርፌም ያዘ ቀምስም ያዘ ግዴታ 25 ድርሃም እንደሚያስከፍል እሱን ነገር ማወቅ አለበት። ሌሎቹ ማወቅ አለባቸው። ሌላ ሀገር ላይ ያሉት ዲሊቨሪ ማለት ምን ማለት እንደሆነ ማወቅ አለባቸው። ስለሱ ልነግረው አንድ ቁጥር እየጻፍኩለት ነበር። አንተን አያገባም በሚለው አላስገባኝም ነበረ። አሁንም ቢሆን ነገ ከሱ ጋርም ሆነ ከሌላ ሰው ጋር ለመፍታት 25 ብሩ ያንተ እንዳልሆነ ድርጅቱ 25 ብር የሚወስደው ያንተ ድርጅት እንዳልሆነ አስረዳቸው። ሌላ ስህተት ያለበት ቪዲዮ ላይ ካለ አንተም ይቅርታ መጠየቅም ቪዲዮ መደለትም ካለበት ስህተት ካለ ስህተቱን አንተም ታረም። ቪዲዮ ሲጀመር አሁን ነው ያወጣሁት። ፕራይቬት አድርጌ ነበር። ይህንን አስቤ ይህ ነገር ይመጣል ብዬ አስቤ ሳይሆን በሰዓቱ ጸበል ስላለቀ ሰው ጸበል እያለ እያደረቀን ስለነበረ ይህ ቪዲዮ በጣም እየተሽከረከረ ስለሆነ ብዬ ደበቅኩት። ግን ቅድም አወጣሁት አፉን ሲከፍት። እሺ በመጀመሪያ መዝሙር ያሬድ ካለክ እስቲ አበባ ወይንም ደግሞ አንድ ቁጥር ጻፍልኝ ሊክ። እሺ ገኒ ቀጥይ። እሺ በመጀመሪያ ደረጃ ጸበል ማምጣቱን ዛሬ በቄ ላይ አልተጀመረም። ዱባይ ውስጥ ያሉ ነጋዴም ኖርማል ሰውም እያመጣ ነበረ። ኖርማል ሰውም አምጥቶ ለነጋዴ አስረክቦ ከነ ኤከሌ ጋር ጸበልና የስውሯ ማርያም ጸበልና እምነት እናም ስዕል አድኖ ልታገኙ ትችላላችሁ ተብሎ ለሁለት ነጋዴዎች ኖርማል ሰው አምጥቶ ሲያከፋፍል ነበረ። በዛን ሰዓት ማንም አልተናገረም። ለምን አሁን እሱ ላይ መነሳት እንደፈለጉ ይሄ አይገባኝም። ነገር ግን እኔ የምልክ በቄ አንደኛ በቄ ጸበል ሸጠልን ብሎ አንተን ሊቃወም የፈለገ ሰው አንድ ተራ ቲክቶከር ጋር ሳይሆን የእምነት አባቶች አሉ እዚህ ላይ እኛን የኦርቶዶክስ ተዋህዶ ልጆችን ቀጥ ለጥ አድርገው ሊይዙን የሚችሉ አንተም ለእነሱ ልትገዛ የምችለው መምህራንም አባቶችም አሉ። እነዛ ጋር ሄደው አንተም መክሰስ ይችላሉ። የቤተ ክርስቲያን ነገር የሚመለከት ሰው ጋር ብቻ የእምነት ነጋዴ የሚዲያ ጡረተኛ ሰው ጋር ሳይሆን አጀንዳ ፈላጊ ጋር ሳይሆን ትክክለኛ የሃይማኖት አባቶች ጋር ሄደው በቄ አገልጋይ ነው፣ የሰንበት ትምህርት ቤት አገልጋይ ነው፣ የኦርቶዶክስ ልጅ ነው እና በእምነታችን ላይ እየነገደ ነው። ጸበል ሸጦልኛል። ለመሸጡ ደግሞ አንደኛ የቮይስ እንትን ድምፅ፣ ሁለተኛ ደግሞ ደረሰኝ የተነጋገራችሁበትን አሳማኝ ማስረጃ ይዞ አንተን አባቶች ጋር